በዚህ መጽሐፍ ውስጥ እነዚህ 7ቱ ድርጅቶችን እንድመርጥ ያደረገኝ ሌላም ጠቃሚ ነጥብ አለ። አዲስ አካሄድን በጥሩ ሁኔታ ተለማምዶ ቡድን መገንባትና የቡድን ሥራ ለመስራት ፈቃደኛ የሆነ ድርጅት በጥንቃቄ አፈላለኩ። እነዚህ ድርጅቶች ሳያቋርጡ በተከታታይ ለጋራ ጥቅም በማሰብ ምንም እንኳን የሚያገኙት ውጤት ትንሽ ቢሆንም በጥረታቸው ቀጥለውበታል። እነዚህ 7 ኩባንያዎች ሳያቋርጡ በተሻለ መንገድ ሥራውን ለመስራት አዳዲስ ዘዴዎችን በመላመድ በሥራ ይተገብራሉ እንጂ የሌላውን ልምድና አካሄድ በቀላሉ ተቀብለው በመገልበጥ ሥራ ላይ አያውሉም። ያላቸው ጉልበትና የፈጠራ ብቃት የማያስደስት ነው ብለው ብዙ ጊዜ በባህላዊ ድርጅቶች ዘንድ የተተዉ በቡድን የመስራት ፍላጎት እነርሱ ጋር ጎልቶ ይንጸባረቃል። ሊዮ ቶልስቶይ እንደታሰበው ደስተኛ ቤተሰቦች ሁሉ ይመሳሰላሉ። እያንዳንዱ ደስታ የራቀው ቤተሰብ በየራሱ መንገድ ደስታ ርቆታል። ሁሉንም የቶልስቶይ አባባል በትክክል ፍንትው አድርጎ ይገልጸዋል። ምርጥ ቡድን ሁሉ ለደስታ አስተዋጽኦ ሲያደርግ፣ የከሸፈ ቡድን ደግሞ መክሸፉን በተለየ መንገድ ይገልጸዋል። ብዙ ደራሲዎች የከሸፈ ቡድን ጥልፍልፍ ችግር መርምረውታል። እናም እነዚህ ቡድኖች እንዴት መንገዳቸውን ሊስቱ እንደቻሉ የተወሰነ በእርግጠኝነት ልንረዳቸው የሚገቡ ጥቂት ምክንያቶች ይኖራሉ። አንድም ቡድን እንዴት ጥሩ ሥራ ሊሠራ እንደሚችል ለማወቅ የወደቀውን ቡድን ድክመት ማጥናት የተሻለ ሆኖ ተገኝቷል። በከፍተኛ ሁኔታ የከሸፈው ቡድን ስህተት እንዳይደግም በማስወገድ ስኬታማ የሆነ ቡድን ማዋቀር እንችላለን። ለማንኛውም ይህንን ግምት ውስጥ ማስገባት ሊሰጠኝ የሚችለው ግማሽ እውነት ነው። ችግር ውስጥ የገባ ቡድን ስህተቱን ማስወገድ አስፈላጊ ቢሆንም በቂ ነገር ግን አይደለም። የአፈጻጸም ብቃቱ ከፍተኛ ደረጃ የደረሰ ቡድን የተሳሳተ ቡድን ስህተት ከማስወገድ በላይ የሆነ ሥራ ይሠራል። ልክ ብቃቱ ጣራ የነካ ሰው ችግር ከማስወገድ በላይ አልፎ በመሄድ የተጓደለውን በማቀናት የተሻለ ሥራ ለመስራት የሚያስችል ቦታ ያዘጋጃል። ከሸፈ ቡድን እንደ ምሳሌ ወስዶ ማወያየቱን በተለያየ መንገድ ለማስወገድ ጥረትና በምትኩ በከፍተኛ ደረጃ ብቃታቸውን አውጥተው ባስመሰከሩና በሚጠቀሙ ቡድኖች ላይ ብቻ አተኩራል።